ሁሉ ወይዬ ወደ አንቺ ግጥም ነው የምንሄደው። አስተያየቶች እያየው ነው። እንዴት ነው ግጥማን እንግባ? ምን ይመስላችኋል? እኔ ግን ስጋት አለኝ። በመሃል ስልክ ከገባ ላቋርጥ ነው እንዴ ግጥሜ? አይ ግጥም አይቋረጥም። ግጥም አይቋረጥም። እሺ ዝማሬና ግጥም አይቋረጥም። እሺ አየው ሲገጥም ራሱ ዝማሬና ግጥም አይቋረጥም። ችግር አለ። እሺ ይሄ ውብ እልፍኜን በድግስ በፌሽታ የማሽሞነሙነው በዝምታ ችሎት ከገዛ ራሴ ጋር እንዳልጋፈጥ ነው። ነፍሴ ተይ አትመራመሪኝ አስታክሽልኝ ክሱን በየደረስሽበት የትነሽ አትበይኝ አላውቀውም መልሱን። ዝም በይ ጸጥ በይ ካለም ትከሻ ጋር አልደባበቅሽ ስጋዬን በንዋይ አካሌን በውበት አነክስልሻለሁ ጥያቄ እንዲርቅሽ እንጂ መልስ የለኝም ለምትደረድሪው የማረፊያሽ መንገድ ረቂቅ ጥያቄ። እዚህ ነን ለማለት የወደቅንበትን እኔስ መች አውቄ በተጌጠ ቀሚስ በአማረ መዓዛ በከበረ አድናቆት ተውቤልሻለሁ። መራቆትሽ አይዜም አቅሜን እያወቅሽው ምን አለብስሻለሁ። ነፍሴ ተይ በነጠፈ ሐሳብ ላይ አትመራመሪ ይልቅ ከስጋሽ ጋር ውበት እየሰፈርሽ ተመሳስለሽ ኑሪ። ሐቅ የተነፈገ የጥያቄሽ ቁስል ዘልቆ ቢሰማኝም የረፍትሽን ስፍራ የምጠቁምበት ምልክት የለኝም። እንዲህ እንደ ዛሬ በዳንኪራ ምሽግ የማለለ ልቤ ደቆ ሳይሰባበር ጥንቱን ካምላኬ ቤት በሚጣፍጥ ፍቅር አገለግል ነበር። ጠብቄ ያኖርኩት ድንገት ቢደረመስ ተስፋ ሰገነቴ መለመን መጠበቅ መጥናት ቢጨርሰው ሰላላ ጉልበቴን ጌታዬን በድፍረት ጊዜ ሰፈርኩለት ህመሜን አስልቼ የዘገየለታ አነሳዋት ጌጤን ነጠላይን ትቼ ወዴት እንደሸሸ ከማን እንደሸሸ ባያውቅም ጠንቅቆ መዘርጋት ያመመው ተስፋ ቢስ መዳፌ ጨበጠ ብርጭቆ። ለዘገየ መልሴ የህመሜ ካሳ መሸሽ ቢመስለኝም ያስታበየኝ ብርታት ከቤቴ ስወጣ አልተከተለኝም። የመኖር አቅሜን ዳንኪራ ስር ጥዬ የምለማመነው በትላንቴ ችሎት ከገዛ ራሴ ጋር እንዳልሞገት ነው። ነፍሴ ተይ ካጀብ ልደማመቅ እንዲህ ነበርሽ እኮ ብለሻት ሞግቺኝ። አታላይ ስጋዬ ውበት ሲያደላድል ረስቶሻል አንቺን። ሐቅ የተነፈገ የጥያቄሽ ቁስል ዘልቆ ቢሰማኝም የረፍትሽን ስፍራ የምጠቁምበት ምልክት የለኝም። ዓለም ዘበናይቱ ዓለም መለኝቱ ትፈውስ ይመስል መነጠቅ ህመሜን አስረስታኛለች ክርስትና ስሜን። ለካ የተማመነበት ውበትና ነዋይ አንግሶ ሲቀጣው ሰው አምላኩን ሲተው ከሁሉ አስቀድሞ ራሱን ነው የሚያጣው። በታዘዝኩት መጠን እጆቼ ተስመው በተመረኩበት ብርታት ባልኩት ሁሉ ስውር ቸርነቱ ስለነበረበት ዋጋዬን አስቶ ያባበለኝ ሞገስ አልተከተለኝም። ከኔ ጠፍቻለሁ ከትዝታሽ በቀር ምልክት የለኝም። አየሽ ያ ዳንኪራ አየሽ ያ ጨዋታ አየሽ ያ ብርጭቆ ቢያስፈነድቀኝም እንባና ጸጸቴን ባንድ ላይ ደብቆ መጎዳቴን ላይ ክስ በየጥጋ ጥጉ አጀብ ካስለመነኝ እንኳን ጸጋ ሀብቴ በሰውነት ሚዛን እኔ ራሱ ማንኝ። በሞኝ አኩኩሉ ንዋይ በሸወደው ያድናቆት ወረፋ ይዳፈናል እንጂ ነፍስ ረፍት የለውም ሰው ከራስ ሲጠፋ። ማረፊያ መዝሙረ ዳዊቴን መዝገበ ብርሃን ጥዑም ስብሃቴን መታዘዝ ያስጌጠው ንጽህና መልኬን የማሆይ ምርቃት የእንታ ቡራኬን ግልብ ባዶነቴን ዓለም ሲያቃትተው ይህን ሁሉ ሰላም ስንት ልሸምተው። ለቁስልሽ መካሻ ምንም እንዳላጎል የማልኩልሽ ነፍሴ ታዘቢኝ እንግዲህ እንደ ጠላት አደን ስሳደድ ከራሴ። ለካ ስሌት አልባ ህይወት
ተመኔለሽ ፍቅር ሳይዝል እየቸረ ባስመካኝ ብርታት ስር ስውሩ ሚዛኔ ክርስቶስ ነበረ የተማመነበት ውበትና ንዋይ አንግሶ ሲቀጣው ሰው አምላኩን ሲተው ከሁሉ አስቀድሞ ራሱን ነው የሚያጣው ማረፊያ ማረፊያ ውዳሴ ማርያሜ የክብር መጠሪያ የህይወት መጠሪያ ክርስትና ስሜ ለውበቷ ሰግደው ሲሻሟት ቀሚሴን እርቃን የወደቀች ምላል በሳት ነፍሴን ናንዋይ ናውበት ናሞገስ ናካባ ከዚህ ሁሉ ሙቀት ነፍሴ ስትራቆት ጥበብህ የትገባ ለዘገየ መልሴ የለቅሶዬ ካሳ መሸሽ ቢመስለኝም ያስታበየኝ ብርታት ከቤቴ ስወጣ አልተከተለኝም ሽሽቴ መዘዙ ባለመዳኔ ላይ ቁስል ይደግሳል ቀን የለህም ተብሎ የጊዜ ባለቤት እንዴት ይከሰሳል ከሞቅታው መንደር ሁሉ የሚሰግድለት ያ ንጉስ ብርጭቆ ከሐቅ ያጠፋፋል ከህሊና ችሎት ጥያቄ ደብቆ ነፍሴ ተይ ስዘብተው ኖሬ ዘመን እያሰላው ተስፋውን ሳቃቅር ዛሬም ካንቺ ደጃፍ ይጠባበቀኛል የሸሸሁት ፍቅር ከታመመ ስፍራ የመከራን ቁስል ላንሽረው ከመድከም ነይ ከረፍታችን ቤት ከትንሳኤ በፊት መስቀል እንሸከም አመሰግናለሁ ወደ ምህረቱ ልምድ አይደለም ያደረግነው በጭብጨባና በፉጨት ነው መጨረሻ ላይ ያደረግነው ምንድን ቃሌት ያሰማልን አሜን በጣም ድንቅ ነው ነፍስ ፈጥኛለህ ስለ ህሊና ግጥም እያወራን ነው እሺ ህሊና ግጥም እንግዲህ ያው ግጥም ስጦታ ነው እንደምታውቀው በጣም አስደናቂ ነው ነፍስን ጸጥ የማረግ አቅም አለው እና በጣም እግዚአብሔር ጸጋውን ሲሰጥ ሰፍሮ አይደለም ይባላል ስለማያልቅበት ላንተ የተወሰነ ትንሽ ላንተ ደግሞ ለሌላ ሰው ስለምሰጥ አይልምና እንደዚህ ያለ ጸጋ ሰጥቶ ስናይ በጣም ደስ ይለናል እህታችን በጣም እንወዳት ምንኮራባት በጣም መንፈሳዊ ስሜት እንዲሰማ የሚያደርጉ ጥልቅ ግጥሞች ሌላው ቀርቶ አንተ በጻፍከው ላይ ተመስርታ ግጥም ብትጽፍ አንተ ቁጭ ብለህ ታለቅሳለህ እሷን ግጥም ሰምተህ በራስህ ሐሳብ ይሄን ያህል ኃይል ያለው ግጥም የምትጽፍ እህታችን ነች ከላይ እስከታች የሚወድቅ ቃል የለውም የሚወድቅ ሐሳብ የለውም ስብከትን የሰማ ነው እንደዛ ነው ሰው ከላይ ጀምሮ ታች ድረስ እንዴት በዚህ መጠን ሊሰላሰል ይችላል አይ ሚን አይለቅም ነገሩ ነው በጣም ፎከስድ ነው ምን አይነት ነገር ነው ያልኩ ነበር በርዝም በጣም ረጅም ከዛ ግን አይወጣም ከጉዳዩ ረጅም ነው ጸጋይ ቤት ነው ይሄ ሁሉ ነገር በዛ ደረጃ ወደ ጎን ረጅም ሆኖ የሆነ እኮ አንዳንዴ ለማለት ወይ ቤት እንዲመታል እኮ የምትጨምረው ቃል አለ ትክክል አንድ የሚወድቅ ነገር የለውምና ይሄ በጣም ደስ ይላል ከዛ ደግሞ በጣም ይሄን ሐሳቦቹ ያንዳንዶቹ አንጓ ላይ ያለ ሐሳብ በሙሉ በጣም ጥልቅ ነው የሚገርመው ነገር